አንድ ቆንጆ ጌሚንግ ማውዝ ላሳያችሁ ዛሬ አንቦክስ እናደርገዋለን። ስላለው አንዳንድ ነገሮች እነግራችኋለሁ። ጥሩውን መጥፎውን ፕራይሱንም እነግራችኋለሁ። ወደፊትም የመግዛት ሀሳብ ካላችሁ ዲሲዥናችሁን እንዲያቀልላችሁ ያሉትን ነገሮች እነግራችኋለሁ። ሬዘር ቫይፐር አልቲሜት ይባላል። ዋየርለስ ጌሚንግ ማውዝ ነው። በ2018 አካባቢ ነው የወጣው። አንቦክሲንጉን እንዳያችሁት ነው። ማውዙ አለ፣ ቻርጂንግ ዶኩ እና ኬብል አለ እና አንዳንድ ፔፐር ወርኮች ይመጣሉ። ቻርጂንግ ዶኩ እንደዚህ ማውዙን ቁጭ ነው የምታደርጉበት። ልክ ሰርታችሁ ስጨርሱ ቁጭ ነው የምታደርጉት። ማውዙን ቻርጅ ያደርገዋል። ከዛ በኋላ የምታያችሁ ከሆነ እዚህ ጋር ቻርጅ እያደረገ ነው። ከስር ያለው የቻርጂንግ ዶኩ ከለርም ይቀያየራል። ኮንትሮል ማድረግ ትችላላችሁ። ሶፍትዌር አለው ራሱ ሬዘር ሲናፕስ የሚባል ሶፍትዌር። ልክ ስትሰኩት ያለውን የቻርጂንግ ስቴቱን ይነግራችኋል። ከስር ያለው የቻርጂንግ ዶኩ ከለር አረንጓዴ ሲሆን ማውዛችን ፉሊ ቻርጅድ ሆኗል ማለት ነው። ከዛ ቢጫ ነገር ሲሆን ደግሞ እየቀነሰ ነው። ቀይ ሲሆን ባትሪ ሎ ነው ማለት ነው። አሁን ፉል ስለተደረገ ስለተቀመጠ ነው። ዋየርለስ ማውዝ ነው። በጣም ላይት ዌት የሆነ ዋየርለስ ማውዝ ነው። ወደ 74 ግራም አካባቢ ነው። አምቢዴክስተረስ ይባላል። ይሄም ማለት ምንድነው? ግራኝም ሆናችሁ በቀኝም ተመሳሳይ ነው። አሁን ለምሳሌ ይሄኛው ሎጂቴክ ኤምኤክስ ስሬሱ ለቀኝ እጅ ካልሆነ በስተቀር በግራ እጅ መጠቀም አትችሉ። ታዩታላችሁ አይደል? አይመችም፣ የሚሆን አይደለም። ይሄ ግን ለቀኝም ለግራም የሚሆን ነው። በግራ እጃችሁን ከፈለጋችሁ በቀኝ እጃችሁን ከፈለጋችሁ መጠቀም የምትችሉት ዋየርለስ ማውዝ ነው። ከጀርባ እንግዲህ እዚህ ጋር ኦን ኦፍ ማድረጊያ ያለች። ይሄኛው የምታዩት ቻርጂንግ ዶኩ ላይ መሰኪያ ነው። ቻርጂንግ ዶኩ ቢጠፋባችሁ ራሱ እዚህ ጋር ሰክታችሁ መጠቀም ትችላላችሁ። ዋየርለስ ነው። እዚህ ጋር መደበቂያ ያለች እቺ ዋየርለስ ዶንግሏን ማለት ነው። እንደምታዩት በጣም ደግሞ ታይኒ ናት። ትልቅ እጅ ላለው ሰው እንኳን ያን ያህል የምትመች አይደለችም። እጄ ላይ ራሱ ምን ያህል ትንሽ እንደሆነች ማየት ትችላላችሁ። አሁን ከዚህ ማውዝ ጋር ስታስተያዩት ራሱ ይሄ በጣም ትልቅ ነው። ዚስ በጣም ታይኒ። በነጭና በጥቁር ይመጣዋል። ነጩን ስለወደድኩት ነው እኔ በነጩ ያለው። ከጀርባ ከዚህ በፊት ከነበሩት ሲሪየሶች 5 ፊት አለው። እዚህ ጋር ስታዩት 1 2 3 4 5። ይሄ ስትጫወቱ ጌምም ሆነ ስትሰሩበት ማውዙን በደንብ ግላይድ እንዲያደርግ ይረዳዋል። በጣም ቆንጆ ነው። እዚህ ጋር የምታዩት በተን ዲፒአያችሁን ይቀያይረዋል። በነገራችን ላይ 20 ሺህ ዲፒአይ ያለው ይሄ ማውዝ 20 ሺህ ማለት በጣም ብዙ ነው። ከጎን በኩል ደግሞ ስትመጡ እዚህ ጋር ይሄ ያለው ቴክስቸር ግሪፕ ነው። በጣም ስዌት የሆነ ሃንድ ካላችሁ ወይ ረጅም ሰዓት ስትሰሩ እጃችሁን የሚያልባችሁ ከሆነ ይሄ ቆንጥጦ እንዲይዘው ይረዳችኋል ማለት ነው። ዋየርለስ እንደመሆኑ መጠን ምን ያህል ባትሪ ይሰራል? አንድ ጊዜ ፉል ቻርጅ ካደረጋችሁት ለ70 ሰዓት ይሰራል። ይሄም ማለት ኮንቲኒየስሊ እየተጠቀማችሁት ለ3 ቀን ማለት ነው። 3 ቀን አካባቢ ይሰራል። ግን ማንም ሙሉ ቀን ሙሉ ሌሊት የሚጠቀምበት ያለ አይመስለኝም። አቬሬጅ 1 ሳምንት አካባቢ ይሰራል ማለት ነው። እና ክሊኮቹ ሬዘር ራሱ የሚያመርታቸው ኦፕቲካል ሜካኒካል ክሊኮች ናቸው። በጣም ክሊኪ ናቸው። ለአንዳንድ ሰው ይመቸዋል፣ አንዳንድ ሰው አይመቸውም። ግን በጣም ክሊኪ ናቸው። ሳቲስፋይንግ የሆነ ክሊክ አላቸው። ላሰማችሁ። ሬዘር ቫይፐር አልቲሜት እቺን ትመስላለች። አንድ ጊዜ ሪካፕል አድርግላችሁ ጥሩንም መጥፎንም ልንገራችሁ። ጥሩነቱ በጣም ላይት ዌት ነው። 74 ግራም ነው። በዛ ላይ በጣም ፈጣን የሆነ ማውዝ ነው። ላክ ፍሪ ነው። ከፈለጋችሁ በኬብልም መጠቀም ትችላላችሁ። ከፈለጋችሁ ዋየርለስን መጠቀም ትችላላችሁ። ቻርጂንግ ዶክ አብሮ ይመጣል። ስለዚህ ልክ እናንተ ስራችሁን ጨርሳችሁ ተነስታችሁ ስትሄዱ እዚህ ጋር ማስቀመጥ ብቻ ነው። አንደኛ ነገር ቻርጅ ያደርገዋል። ማውዙን ቻርጅ ያደርገዋል። ሁለተኛ ነገር ደግሞ በጣም የሚያምረው ለሴታፓችሁ ለኦፊሳችሁ በጣም ኤክስትራ ውበት ይሰጠዋል። በዛ ላይ ብዙ ካስተማይዜሽኖች አሉት። ይሄ ሬዘር ሶፍትዌሩን ጭናችሁ ብዙ ነገር ካስተማይዝ ማድረግ ትችላላችሁ። ወደ መጥፎ ነገር እንግባ። እንግዲህ ሁሉም ነገር ጥሩ አይሆንም። ወደ መጥፎ ነገር ስንገባ በጣም ታይኒ ናት። ትልቅ እጅ ካላችሁ አይሆንም። ኢቨን አሁን የኔ እጅ ሚዲየም የሚባል ይመስለኛል ይውጣታል። እና አነስ ያለ ወር ትንሽ ሚዲየም አይነት እጅ ከሌላችሁ በጣም ትልቅ እጅ ከሆነ እጃችሁ የሚመች አይነት ማውዝ አይደለም። ሁለተኛ ነገር ስክሮሊሏ እቺኛ እንደነዚህ እንደ ሎጂቴኮቹ አይደርስም። ያው በቂ ነው፣ እንደ ኖርማል ማውዝ ነው። ግን ከሂሳቡ አንጻር ትንሽ ደከም ያለች ናት። እዚህ ጋር ሎጂቴኮች ላይ የተለመደው አሁን በቃ ያበደ ስክሮሊል ነው። ኢንፋይናይት ስክሮል አለው። በዛ ላይ የሆነ ብረት ነገር ነው። ይሄ ፕላስቲክ ነገር ነው። ይሄን ያህል ሳቲስፋይንግ የሆነ ነገር አይደለም። በዛ ላይ በጣም ኤክስፔንሲቭ ነው። ይሄ $150 ነው እንግዲህ አሁን ሲሸጥ የነበረው። አሁን ብላክ ፍራይዴይ ይቀንሳል። እዚህ ከተማ ላይ ከ14,000 ብር አሁን ከረንትሊ ወደ 17,500 አካባቢ ነው የሚሸጠው። በጣም ኤክስፔንሲቭ ነው። ሌላ ነገር ደግሞ ይሄ እንትኑ ግሪፑ
በጊዜ ሂደት ዌር አውት ያደርጋል። ብዙ ስትጠቀሙበት ማለት ነው ሊላጥ ይችላል። ሶ ፖዚቲቭን ነግሬያቸዋለሁ፣ ጥሩን ነገር መጥፎንም ነግሬያቸዋለሁ። ስለዚህ ዲሲዥኑ በኋላ የመግዛት ሀሳብ ካላችሁ የእናንተ ይሆናል። ሬዘር ቫይፐር አልቲሜት እንግዲህ ይህችን ትመስላለች። አንቦክሲንግ ነው አይታችኋል። አጠር ያለ ሪቪው አድርጌላችኋለሁ። ሶ ላይክ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮመንት አድርጉ። ከአሁን በኋላ ሞር ቪዲዮዎች የመስራት እቅድ አለኝ። ዩቲዩብን ኦልሞስት ትቼዋለሁ። ሶ ቻናሉም እንዲነሳ ብዙ ቪዲዮዎችን እሰራለሁ ብዬ አስቤያለሁ። ቻናሉም እያደገ ሲሄድ ደግሞ ጊቫዌዎች ጀምራለሁ። ፕላኔ እንደዛ ነው። በሚቀጥለው ቪዲዮ እስከምንገናኝ ፔስ